ሰራተኛዋ አደይ ክፍል 56 ተለቋል። በክፍሉም ላይ በባለፈው ክፍል ስንጠብቃቸው የነበሩ አጓጊ ክስተቶችም ተካተዋል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ዛሬም ተወዳጁን ሰራተኛዋ አደይ ድራማን ይዘንላችሁ መተናል። በክፍሉም ላይ የተካተቱ አጓጊና ወሳኝ ክፍሎችን የምናስመለክታችሁ ይሆናል። አብራችሁን ቆዩ። ክፍሉ ሲጀምር ናኦል ቤዛን መንገድ ላይ አንቋት አደይ ጋር እንዳትደርስ ያስጠነቅቃታል። አደይ ጋር አልደርስም፣ ፍቅርም ልታጠቃት ብትመጣ እቃወማታለሁ ያስብላትና አደይን እንድትንከባከብ አዟት አደይ መከፋት አይደለም ደብሯት ማየት እንደማይፈልግም ነግሯት አመናቅሮ ያሰናብታታል። በሌላኛው እይታ ደግሞ ሊዱ እንደለመደችው ዘፈን እያዳመጠች እያለ ዴቭ ወደ ክፍሏ ይገባል። ከዚያም አልጋው ላይ ይቀመጣል። ከዚያም ዴቭ እንዳንቺ ነፃ መሆን እናም ለነገሮች ግድ መቼ ነው የማይሰጠኝ ሲልም ይናገራል። ሊዱ ግድ የለሽ ሆኜ አይደለም፣ እዚህ ቤት መሆን በጣም ይጨንቃል፣ ፍቅር ክፉ ሰው ናት ስትልም ትናገራለች። ከዚያም ዴቭ እናትና አባቱ ሲመጡ ከዚህ ቤት እንደሚወጡም ሲናገር ሊዱ አደይን ጥላት ትሄዳለህ ብላም ትጠይቀዋለች። ከዚያም ዴቭ አደይን እንደሚያፈቅራትና ትቷትም ሊድ እንደማይፈልግ ለሊዱ ይነግራታል። ሊዱ ከኔ በላይ ነው አይደል አደይን የምትወዳት ስትለው የሁለቱም ቦታ የተለያየ እንደሆነ ይነግራታል። ዴቭ ሊዱን በአደይ ጉዳይ እንድትረዳው ሲጠይቃትም ሊዱ ይባስ ብላ ከሰራተኛ ጋር እንደሆነ ለእናቱ እንደምትናገር ትነግረዋለች። ዴቭ ይህንን ነገር ለእናቱ ከተናገረች እህቴ ብሎ እንደማይጠራትም ይነግራታል። ሊዱ የወንድሟ ከሰራተኛ ጋር መሆንና አደይን ማፍቀሩ ምንም ሰላም ስላልሰጣት አትስማማም። ታዲያ ይህን ጊዜ ዴቭ አንቺን ብሎ እህት በማለትም ጥሏት ይወጣል። ሊዱ አመረርከው እንዴ ዴቭ ብላ ትከተለዋለች። በሌላኛው እይታ ደግሞ እነ ኤላ ቤት አደይና ሊሊ ያወራሉ። በዚህ ሰዓትም አደይ ትንሽዬ ምግብ ቤት ለመክፈት ታስባለች። ሊሊም ከኤላ ገንዘብ እንደሚበደሩ ተናግራ አብረው እንደሚሰሩ በመንገርም ታበረታታታለች። በዚህ መሃል ድንገት ናኦል ይመጣል። ከዚያም አደይና ሊሊ በናኦል መምጣት ግራ ይጋቡና እንዴት እንደመጣና ለምን እንደመጣ ይጠይቁታል። ናኦልም የሆነ ነገር ሊያማክራቸው እንደመጣ ይነግራቸዋል። ከዚያም ወደ ውጭ ለመሄድ እንዳሰበ ሲነግራቸው አደይና ሊሊ ደግሞ ምግብ ቤት ለመክፈት እያሰቡ እንዳለ ሲነግሩት እሱም አብራቸው ለመስራት ይጠይቃቸዋል። ከዚያም ሊሊ ትንሽ ብታንገራግርም በስተመጨረሻ እሺ ትላለች። ከዚያም ይስማማሉ። በዚህ ሰዓት ኤላ ድንገት ይመጣና ናኦልን ሲያየው በጣም ተናዶ ይህ ልጅ እዚህ ምን ይሰራል ይላል። አደይ አንቺ ነሽ አይደል ያመጣሽው ይላታል። በጣም ተናዶ ይናገራቸዋል። ታዲያ በዚህን ጊዜ ናኦል በኤላ ቁጣ ተበሳጭቶ ቤት ብርቅ ነው እንዴ ይወጣልሃል ብሎ ሲናገረው አደይ ይዛው ትወጣለች። በሌላኛው እይታ ደግሞ ቤዛ ብቻዋን ሆና እንዴት ህይወቷን መቀየር እንዳለባት እያሰበችም ዴቭን ሴሯ ውስጥ ለማስገባትም ታስባለች። ይህን ሰዓት ፍቅር ትመጣለች። ከዚያም እስኪ ምግብ ስሪ ሙያሽን እንቅመስ ትላታለች። ከዚያም ቤዛ ወሬውን ቀይራ እሱን ትታ ስለ ዴቭ ትጠይቃታለች። ፍቅር ደግሞ ከባርኮት ወደ ዴቭ ዞርሽ ስትላትም ቤዛ አንቺና ዴቭን አንድ ላይ ለማድረግ አስቤ ነው ትላታለች። ፍቅር ተጠራጥራ ቤዛ ምን ለማድረግ እየሞከረች እንዳለ ትጠይቃታለች። ቤዛም የዴቭን ጠንካራና ደካማ ጎንም ስትጠይቃት ድንገት ዴቭ ይመጣል። ከዚያም ፍቅር ይኸውልሽ ራሱን ጠይቂው ትላታለች። በዚህ ሰዓትም ቤዛ ፍቅር ልታስበላት ስትሞክር እሷም ለዴቭ ፍቅር እንዴት ፍቅሯን ልግለጽለት አይረዳኝም እያለቻት እንደሆነ ትናገራለች። ፍቅር ምን እያደረግሽ ነው ብላ ስትጮህባትም ሊዱ ትመጣለች። ዴቭ ዝም በሉ ብሎ ይገባል። ሊዱ ከወንድሜ ራስ ላይ ውረዱ፣ ወንድሜ ለእናንተ ሲል ስንት ቦታ ይከፋፈል ትላቸዋለች። ቤዛ ትወጣለች። በሌላኛው እይታ ደግሞ ናኦልና አደይ መንገድ ላይ ስለ ኤላ ያወራሉ። ኤላ ሊሊን በጣም ስለሚወዳት እንደሆነ አደይ ትናገራለች። ነገር ግን ናኦል ከዚህ በፊት እኔ ሴት ወድጄ አውቃለሁ፣ ነገር ግን በዚህ ልክ አይደለም፣ ይሄ ሊሊን ስለማይወዳት ነው እያለ በጣም ብዙ ይናገራል። ከዚያም አደይ ወደ ቤት ስትደርስም ናኦልን ተመለስ በቃ ስትለው ናኦል አንቺም እንደሊዱ ዴቭን ፈርተሽ ባልሆነ ይላታል። ከዚያም አደይ ለምንድን ነው የምፈራው ላንተ አስቤ ነው ካልደከመ እንሂድ ትለዋለች። ናኦል አቅፏት ይሄዳሉ። ኪንጎ ይህን ጊዜ ከኋላዋ ሲያይም ተበሳጭቶ ወደ ናኦል ሊመጣ ሲልም ከርቀት ዳይመንድ በትግል ይጎትተዋል። በሌላኛው እይታ ደግሞ ዴቭ ጋር ቤዛ ትገባለች። ከዚያም ለዴቭ አደይና ባርኮት ኤላ ቤት አንድ ላይ እንዳደሩ አስመስላ እያዘነችም ትናገራለች። ከዚያም ሁለታችንም ነው የተጭበረበርነውም ትላለች። ሁለታችንም ነው የተካድነውም ብላ ትከሻውን ነክታ አይዞ ብላም ትወጣለች። ይህ ዴቭን ለማጥመድ የምትሄድበት መንገድ ነው። እናም ኪንጎና ዳይመንድ መንገድ ላይ ኪንጎ አደይን ከናኦል ጋር ስላያት በጣም ተበሳጭቷል። ዳይመንድ ሊያረጋጋው ይሞክራል። ኪንጎ ግን ናኦል አደይን እንዳቀፋት ሲያይም ይበልጥ ይበሳጫል። ከዚያም አደይ ስትመጣ ምን አለ አንዴ እንኳን ለኔ ብትስቅልኝ ይላታል። ኪንጎ ከዚህ ልጅ ጋር ምንድነው የምትሰሪው ብሎ ሲጠይቃትም አደይ እያንዳንዱ እርምጃዋን ለሱ ማስረዳት እንደማይጠበቅባትም ተናግራ አብረው መሆን እንደማይችሉ ትነግረውና ገፍትራው ትሄዳለች። በሌላኛው እይታ ደግሞ ፍቅር እናቷ ጋር ደውላ እየተሰቃየች እንደሆነና
አደይ ኤላ ጋር እንደምትኖር አስመስላም ትናገራለች። ቤት ውስጥ ያለውን ስራ ሁሉ እየሰራ ያለሁት እኔ ነኝ፣ ትምህርቴንም እያጠናው አይደለም ትላለች። ከዚያም ስልኩን ትዘጋለች። ከዚያም አደይ ስትመጣ ፍቅር እየሳቀች አደይ መባረሯን ትነግራትና እቃሽን ይዘሽ ውጪ ትላታለች። ከዚያም ሀሳቧን ትቀይርና እንደውም እኔ ነኝ ቅራቅንቦሽን ይዤልሽ የምመጣው እዚህ ጠብቂኝ ብላ ትገባለች። ሊሊ በኤላ እንደተከፋችበት ስትናገር ኤላ ስለሚቀና እንደሆነ ይነግራታል። ከዚያም ይቅርታ ይጠይቃታል። ሊሊም አንድ ቀን ናኦልን ወደ ቤት ጠርተው ይቅርታ መጠየቅ እንዳለባቸው ስትናገር ኤላ ይህንን አላደርገውም ብሎ ይናገራል። ከዚያም የናኦል ምንም ነገሩ ደስ እንደማይለውም ይናገራል። በሌላኛው እይታ ፍቅር የአደይን ልብስ እያወጣች እያለ ቤዛ ወደ ውስጥ ትገባለች። ፍቅር አደይን እንዳስባረረቻትም እየሳቀች ትናገራለች። ቤዛ በውስጧ ፍቅር በቆፈረችው ጉድጓድ እንደምትገባ ትዝትና ትወጣለች። ዴቭ አደይ ጋር ይመጣና አደይ እንዴት እንደዚህ ታደርጊያለሽ ብሎ ይናገራታል። አደይ ተረጋጋ ዴቭ ምንድን ያደረግኩት ስትለው ዴቭ ከባርኮት ጋር እዛ እንዳደረችም ይናገራል። ከዚያም ቤዛና ፍቅርም ይመጣሉ። ሊዲያም በቦታው ትገኛለች። ከዚያም በኋላ ቤዛና ፍቅር እርስ በርሳቸው መወቃቀስ ሲጀምሩ ሁለቱም ውሸታቸውን እንደሆነ እውነቱ ይጋለጣል። ቤዛ አደይን ፍቅር ያስባረረቻት ውሸት ቀበጣጥራ እንደሆነ ስትናገር ፍቅርም ባርኮትና አደይም አንድ ላይ ኤላ ቤት እንዳላደሩ ትናገራለች። ከዚያም በዚህ ሰዓት ዴቭ ፍቅርና ቤዛን ያስወጣቸዋል። አደይንም ይቅርታ ይጠይቃታል። አደይ የእናንተ ነገር በቃኝ፣ ደከመኝ፣ ወደ እናቴ ሄዳለሁ ብላ ዴቭን ተናግረው አደይ ፔስታሏን ይዛ ትወጣለች። ዴቭና ሊዱ ይቀመጣሉ። ከዚያም ሊዱ ተው ለሰራተኛ ብለ እንደዚህ አትሁን ብላ ወንድሟን ታስቀምጠዋለች። ቤዛና ፍቅር ደረጃው ላይ ሲጨቃጨቁ አደይ ትወርዳለች። ከዚያም ሊዱ ወዴት ነው የምትሄጁ ስትላትም አደይ በጥፊ ትመታትና እኔም እንዳንቺ እናት አለኝ ብላ ትወጣለች። ከዚያም ፍቅር ወደ ቤት ስትገባ ሊዱ አንቺ ነሽ ይህንን ያደረግሽው ስትል ፍቅር እነ ኤላ ጋር ሄዳ ይሆናል ያው አንድ ቀን ቆይታ ትመለሳለች ስትልም ዴቭ አሁን እነ ኤላ ጋር ትሄዳለች ብሎ እየሮጠ ይወጣል። ፍቅር አደይን በማስወጣቷ በጣም ትደሰታለች። ከዚያም በመቀጠል ቀጣይ እቅዷ ቤዛ እንደሆነችም ለሊዱ ትናገራለች። ከዚያም ሊዱ በጣም ክፉ ሰው ነች ስትላትም ፍቅር አብረው ቤዛን እንዲያስወጡ ሊዱን ስትጠይቃት ሊዱ በጭራሽ ከሷ ጋር ሆና መስራት እንደማትችል ነግራትም ከዚያም ፍቅር ከቤዛ በኋላ ደግሞ አንቺ ትከታያለሽ ብላ ትዝታለች። በቀጣዩ እይታ ደግሞ ቤዛ ክፍሏ ከወንድሟ ጋር ስልክ እያወራች አይዞ ወንድሜ እኔ ደርስልሃለሁ እያለችው እያለ ድንገት ዴቭ ይገባል። ከዚያም አንቋትም ምን እያደረገች እንዳለ ይጠይቃታል። በሌላኛው እይታ ደግሞ ናኦል በድጋሚ እነ ሊሊ ቤት ይሄዳል። ሊሊንም ፈልጓት እንደሆነ ሲናገር ሊሊ በጣም ደንግጣ ተነስታ እሺ ከፈለከኝ ብላ ብትደነግጥም ቁጭ ብላ ለመስማት ትሞክራለች። አደይ ሌላ ቤት ገብታ ልትሰራ ነው። ተወዳጁ ሰራተኛዋ አደይ ተከታታይ ድራማ በዚህ ይጠናቀቃል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።